الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته የተከበራችሁ ወንድሞች እህቶች እናቶች አባቶች አልহামዱሊላህ ثم አልহামዱሊላህ ጀመርነው ትምህርታችንን አሁንም ለመቀጠል በአላህ ፍቃድ ጀምረናል አላህ ተጠቃሚ አላህ ያድርገን ረመዳንንም አላህ በሰላም አድርሶ በሰላም ከሚጾሙት በረመዳን ተጠቃሚ ከሚሆኑ ሰዎች አላህ ያድርገን እያልኩኝ የጀመርነውን ትምህርት እንቀጥላለን ومن الجود في رمضان إطعام الصائمين برمضان ቸር ከምንሆንባቸው ነገሮች በሰፊው ማነው ባለፈው ትምህርታችን ተመልክተናል እንግዲህ መለገስ ያለብን በመልኩ የሚለውን ከዛ ውስጥ ደግሞ ጾመኞችን ማስፈጠር ለየት ባለ መልኩ ጾመኛ የሆኑ ሰዎችን በማፍጠር ማነው የሚሸገሩ ሰዎች ሊኖሩ ይችላሉ እንደዚህ ያሉትን ሰዎች ደግሞ መተባበር በዚህ በረመዳን ውስጥ ምን ያህል ማነው ትልቅ እድል መሆኑን መገንዘብ ይኖርብናል اخي المسلم اختي المسلمه فحريصي اختي المسلمه አንቺ ሙስሊም እህቴ ሆይ በጣም ትኩረት ተሰጪው ማነው ይገባል ትኩረት አድርጊ على ان تفطري الصائمه ጦመኛ የሆነን ሰው ማነው በማስፈጠር ላይ فان في ذلك الاجر العظيم والخير العميم ይህም በማድረጋችን ረመዳንን ማነው ጾመን ውለን እንደኛው ጾሞ የዋለን ሰው በመናስፈጥርበት ጊዜ ደግሞ ትልቅ የሆነ አጠቃላይ ሰፊ የሆነ ኸይር ነገር ከባድ ነገር ስለሆነ ይህንን ድል በዚህ በረመዳን ተጠቃሚ ለመሆን ትኩረት ስጪ ትኩረት ስጥ ወንድሜ ሆይ قال النبي صلى الله عليه وسلم من فطر صائما كان له مثل أجره غير أنه لا ينقص من أجر الصائم شيئا الله አንድን ሰው ያስፈጠራል አንድን ሰው ያስፈጠረ ሰው ተምር በመስጠት ሊሆን ይችላል ውሃ በመስጠት ሊሆን ይችላል ወይም እስከሚጠግማ ነው በማብላትም ሊሆን ይችላል ዋናው ነገር ማን ነው ቀን ማን ነው ቢቀምሰው ቢጠቀም ማን ነው ጾሙን የሚያበላሽ የሆነውን ነገር ማፍጠር ባለበት በሚፈቀድበት ጊዜ ለወገኑ ለጓደኛው የሰጠ ሰው ያስፈጠረ ሰው እሱ የሚያገኘውን አጅር ያጾመኛው የሚያገኘውን አጅር ያህል ያገኛል እሱም አሉ በጣም የሚገርመው ነገር ይህ ሲሆን غير انه لا ينقص من اجر الصائم شيئا በዛ ላስፈጠረው ሰው ማነው ደሞዝ የዛንኛውን ያህል ይሰጣል ሲባል ከጾመው ሰውዬ ላይ ተቀንሶበት አይደለም አንዳንድ ሰዎች ማነው አፍጥሩልን ብሎ ማፍጠሪያ ማነው ሲሰጧቸው በቃ በሰው ታፈጠርኩኝ የኔ ማነው አጅሩ ይቀነስብኛል ብሎ ማነው በማሰብ ችላ የሚሉና ወይንም የሚከብዳቸው ሰዎች አሉ ላ ይሄ አይደለም ማለት ነብያችን አለይሂ ሰላቱ ወሰለም ለዛ ላስፈጠረው ሰው የሚሰጠው አጅር ራሱን የቻለ እንጂ ከዛ ከጾመኛው አጅር ላይ ማነው ተቀናንሶ የሚከፈል ክፍያ አይደለም እና ስለዚህ አንድን ሰው ማስፈጠር ይሄን ያህል አጅር የሚያስገኝ ከሆነ ሁለት ሰው ሶስት ሰው ደግሞ ማነው በየቀኑ የማስፈጠር ማነው እድል ያገኘ ማነው ወንድም ወይም ያገኘች እህት ምን ያህል ማነው ትልቅ ኸይር ማነው እንደሆነ የሚያሳይ ነው እና ይሄን ረመዳን በጥሩ ማነው ለመጠቀም በኸይር ስራ ማነው ከምናሳልፍባቸው አንደኛው ጾመው ያሉትን ሰዎች እንደኛው ያሉት ማነው ሙስሊም የሆኑ ሰዎችን እህቶችን ወንድሞችን ማስፈጠር ትልቅ አጅር አለው እንደ ጾመኛው ያህለው የምናገኘው በማስፈጠራችን ያንን እናገኝ ተቀንሶ አይደለም የሚለው ሁላችንም ልብ ልንለው ይገባል እኽቲ ሙስሊማ አኺ ሙስሊም አንዳንድ ሰዎች ማነው ካለማወቅ የተነሳ አሁንም የሚደግመው ሰዎች ያስፈጥሯቸው ራሱ ማነው ተምራ አንዳንድ ጊዜ ማነው ሲታደል ማነው በመስጂድ አንቀበልም ይሉ ሰዎች አሉ በራሳችን ነው የምናፈጥረው ከምን የተነሳ ነው በሰው ካፈጠርን አጅራችን ማነው ይቀንስብናል ከሚል የተነሳ ላ ይሄ ማነው የማይቀንስ መሆኑን ልንረዳ ማነው ይገባናል እንደውም ማነው ለዛኛው ሰው ማነው ለኸይር ሰበብ ብንሆን ጥሩ ነው ከቻል ማነው እኛም ደግሞ ማነው እጃችንን ዘርጋ አድርገን ለሌላው ሰው ማስፈጠር እንጂ ሌላው ሰው ማነው ነይቶ አስፈጥራለሁ ብሎ ማነው ማፍጠሪያ ማነው በሚሰጥበት ሰዓት እኔን እለፈኝ ማነው ለዛ ሳልፈህ ስጥ ማነው መባል የለበትም ይሄንን ትኩረት እናድርግበት وحرص اختي المسلمه كذلك على الصدقه الجاريه صدقه الجاريه ደግሞ የሚባል ሁሉ ጊዜ ማነው ሙስተሚር ዘውታሪ በሆነ ሶደቃም ላይ በረመዳን እንማማርበት በረመዳን ማነው ጀምረ ነው ኢላ የውም القيامه ወይንም ያስፈደቀን ያደረገው ነገር ማነው እስካለ ድረስ አጅሩ ማነው የማይቋረጥበት የሆነም ሶደቃን ለመስወደቅ ለመስራት ትኩረት እንስጥ ትኩረት ስጪ እህቴ ይላል
فقد قال النبي صلى الله عليه وسلم إذا مات ابن آدم انقطع عمله إلا من ثلاث صدقة جارية أو علم ينتفع به أو ولد صالح يدعو له رواه مسلم الله እንደሚታወቀው ሁሉም ሰው ማነው ተጓዥ ነው ሁሉም ሰው ማነው ሟች ነው አሟሟታችንን መጨረሻችንን አላህ ያሳምርልን ከዛ በኋላ ያለው አገር ነው እንጂ ሊያሳስበን የሚገባው ነገር ሞቱማ ማነው አንዴ ማነው ያለቀለት ጉዳይ ነው እና ነብዩ አለይሂ ሰላቱ ወሰለም አንዲ ሰው በሚሞት ጊዜና የሰው ልጅ ኢብኑ አደም የአደም ልጅ ወንዱም ሴቱንም ማንም ያካትት ነው እንቀጧ አመሉሁ ስራው ተቋረጠ ስራ ሰርቶ ማነው የሚያገኝበት አጅር ማነው የለም ኢላ ሚን ሰላሲን ሶስት ነገሮች ብቻ ሲቀሩ የሶስት ተግባራቶች ይሄ እንግዲህ በአንድ ሐዲስ የተነገረው ነው በሌላ ሐዲስ ማነው ብዙ ማነው ይሄን የመሳሰሉ ማነው አጅራቸው የማይቋረጡ ማነው አሉ ሶስት ነገሮች ብቻ ሲቀሩ ሰውየው ከሞተ በኋላ ማነው በህይወቱ እንዳለ ተገብራቸው እንደነበረ አጅር ማነው የሚያስገኙ ሶስት ነገሮች አሉ እስቲ እንደዚህ ሶስቶቹን ልብ ብለን እንመለከታቸው ሁላችንም በጋራ አንደኛው ምንድነው ሰደቀቱን ጃሪያ ሰደቀቱን ጃሪያ ብሎ ማለት ወቅፍ ማድረግ መስጂድ መስራት ለአይታሞች ማነው መጠለያ ማነው መስራት መድረሳ መስራት ቁርአንን ማነው መግዛት የተለያዩ ነገሮች ማነው ህብረተሰቡ ማነው ሙስሊሞች የሚጠቀሙባቸው ነገሮችን ህይወት ማነው ያላቸው የመቆየት እድል ያለው ነገር አንድ ሰው ማነው ሰርቶም ይሁን ማነው ገዝቶ ያንን ነገር ለአላህ ማነው ማድረግ መስጠት የዚህ ሰዋብ አይቋረጥም አንድ ሰው መስጂድ ሰርቶ አላህ ብሎ ማነው ቢሞት ያ መስጂድ ማነው እስካለ ድረስ እስከተሰገደበት ጊዜ ድረስ አጅሩ ማነው አይቋረጥም በህይወት እንዳለ ማነው ይቆጠርለታል አሉ እና ይሄንንም እንደዚህ ያሉ ኸይሮችን ማነው ለማብዛትና እንደዚህ ያሉትን ተግባራቶች ቋሚ የሆኑ ነገሮች አንዲያውም ማብላት ማጠጣት ያልነው ያው ጥሩ ነገር ነው ከባድ ነገር ነው ኸይር ነው ባለፈው እንደያየነው ይሄንንም ደግሞ ማነው ልናስብበት ይገባል ማነው ሙስተሚር የሆነው ቋሚ የሆነ ምናልባት ማነው የተወሰነ ገንዘብ ሊያስወጣ ይችላል ጉልበት ሊያስወጣ ይችላል በቻልነው ያህል ማነው ግን ወጪ በማድረግ አንድ ሰው ግድ ማነው አንድ መስጂድ መስራት አለበት አንድ መድረሳ መስራት አለበት አያሰኝም 10ም 20ም ሆኖ ተሰባስበው ማነው ተሰሩ ሰርተዋል ማነው ሰደቀተን ጃሪያ ያለው ውስጥ ማነው የሚገባ ነገር ነው እና አንደኛው ሰደቀተን ጃሪያ ነው ወቅፍ ማድረግ ማለት ነው አው ዒልምን ينتفع به ሁለተኛው ሙስሊሞች የሚገለገሉበት የሆነን ዕውቀትን ጥሎ የሄደ ሰው ቢተአሊፊ ኪታብ ማነው አዘጋጅቶ ተአሊፍ አድርጎ ሊሆን ይችላል ወይንም የተአለፈውን ሌሎች ማነው ተሱ በፊት የነበሩ ሰዎች ማነው ተአሊፍ ያደረጉትን ያዘጋጁትን በአዲስ ማነው ጠብዕ በማድረግ በማተም ሊሆን ይችላል ወይንም የታተሙትን ማነው መጽሐፎች ገዝቶ ወቅፍ በማድረግ በተለያየ መልኩ ማነው በዚህም ራሱ ማነው መንገዱ በጣም ብዙ ነው በራሱ ማነው ማዘጋጀት ወይንም የተዘጋጀውን ጠብዕ ማድረግ ወይንም ጠብዕ የተደረገውን ማነው ገዝቶ በማደል አስፈላጊ በሆነበት ቦታ ላይ ማነው ወቅፍ ማድረግ ይሄ ዒልሙን ينتفع به ወይንም ዒልሙ ينتفع به የሚለው ውስጥ አንድ ሰው በህይወቱ ሆኖ ማነው ያስተማረ ከነበረ ተሱ የተማሩ ሰዎች ኸይር በሰሩ ቁጥር ማነው ለሱም አጅር እንደሚደርሰው ተዙሁ ለመረዳት እንችላለን ጠቃሚ የሆነ ዕውቀትን አው ዒልምን ينتفع به ነው ለሰዎች ጠቃሚ የሆነ ይሄ ዱንያዊ ነው ይሄ አኺራዊ ነው ማነው ብለን ችላ ምንለው ነገር የለም የሰው ልጆች ማነው በዱንያቸው ማነው የሚገለገሉበት ሐላል በሆነ መልኩ ማነው ሰዎች እንዲጠቀሙ የሚያደርጋቸውንም ዕውቀት እንግዲህ ለሰዎች ማነው አስተምሮ ወይንም አዘጋጅቶ ማነው መጽሐፍን ወይንም ወቅፍ አድርጎ ማነው ከሄደ ይሄ ሰው ተጠቃሚ ነው የሚሆነው ወንድም ሴትም ሳይለይ ማለት ነው ሁሉንም ማነው የሚመለከት ጉዳይ ነው ሶስተኛው አው ወለድን ሷሊሕን يدعو له አንድ ሰው በሚሞትበት ጊዜ ልጅ ወልዶ ወንድም ሊሆን ሴትም ሊሆን ይችላል ሁለታቸውም ሊተቀላቀሉ ይሆኑ ይችላሉ አላህ በቁርአን ላይ እንደነገረን እንግዲህ አንዳንዱን ማነው ወንድ ይሰጣዋል አንዳንዱ ደግሞ ሴት ሌላው ደግሞ ማነው ሁለቱንም ያቀላቅሎ ይሰጣል አንዳንዱንም ማነው ደግሞ ወይጃሉ መየሻው አቂማ እንዲያለን መሃንም ይሆን ማለ መሃን ሳይሆን ወላድ ሆኖ ወልዶ ልጅን ጥሎ የሞተ ሰው ግን ሷሊህ የሆነ ጥሩ የሆነ አባቴ ማነው ለእናቴ እያለ ማነው ዱዓ የሚያደርግ الذي يدعو لأبيه ويدعو لأمه ሷሊህ የሚባለው እንግዲህ ይሄ ነው ይሄ ሷላህ ማነው ከምንድነው የሚገኘው መሰረቱ ከአባትና ከእናት መጀመሪያ ያሳቸው በጥሩ ማነው ኮትኮተው ያሳደጉትና ያስተማሩ ሲሆን ነው እንጂ ያካል ሆነ ዝም ብሎ ማነው እንደፈለገ ፈውዳ ሆኖ ማነው ያደገ ከሆነ ከአባት ከእናቱ ያገኘውን ገንዘብ ከወረሰ በኋላ
ገንዘቡን ማነው እንደፈለገ ማነው በማድረግ የተለያዩ ነገሮችን ማነው እየሰራ እሳቸውን ማነው የሚያስጠይቃቸው ወደ የሚያስገባ ነገር ደግሞ እንዳውን ያመጣባቸው ይችላል እና ወለደን ሷሊህ ጥሩ የሆነ ልጅ ጥሎ ወይንም ማነው ቀሪ ያደረገ ሰው ያ ልጅ ማነው ለሱ ዱዓ እስካደረገለትና መልካም ስራን ማነው እስከሰራ ድረስ ሰዋቡ አይቋረጥበትም ብለው ነብያችን አለይሂ ሰላቱ ወሰለም ነግረውናል እና ይሄ በማንኛውም ሰዓት በሁሉም ጊዜ ነው ፈማ ባሉና ቢረመዳን ረመዳን በሚሆንበት ጊዜ ታያ ልዩ አይሆንም ወይ ይሆናል ነው ምክንያቱም ማነው ዒባዳዎች ኸይር ስራዎች ማነው ቦታቸው ከፍ ባለና ጊዜው ማነው የተሻለ በሚሆንበት ጊዜና የተሻለ ክፍያና የተሻለ ማነው ዋጋ እንዳላቸው እንግዲህ መረጃዎች ማነው ስለሚያመላክቱ በዚህ በረመዳን ሶደቀተን ጃሪያ የሚለውንና ዒልሙን ينتفع به አወለዱ ሷሊህ يدعو له የሚለውን ሁላችንም ትኩረት ማነው በማድረግ ልናስብበት ይገባል በተለይ ማነው እህቶች እናቶች ትምርታችን በእናንተ ላይ ማነው ትኩረት የሚሰጥ የሆነ ነው ሁሉም ማነው ወንዱም የሚጋራበትም ቢሆንም ለየት ባለ መልኩ ማነው እናንተ ያቀርብን ያለ ነው በረመዳን ጊዜ ማነው የመዘናጋት የማፍጠሪያውን ለመስራት ምናምን ክሽና ለክሽና ብዙ ጊዜ ማነው ማባከንና መጨረስ ስለሚታይ ያን ነገር ማነው ለመቅረፍ ሲባል ነው እና ማድረግ ያለባችሁን ነገር ማነው ማድረግ ይቻላል ያም ኸይር የሚገኝበት ነገር ነው ግን በጣም ማነው ድንበር ያለፈ ሆኖ ባለፈው ትምርታችንም ተመለከተናል በረመዳን የሚዘጋጁ ነገሮች ከሌሎች ጊዜዎች ማነው ከሚዘጋጁት የበለጠና የበረከተ ማነው ሆኖ ብዙ ጊዜ ማነው የሚጨርስና ብዙ ሰዓቶች ማነው የሚወስድ መሆን የለበትም ምክንያቱም እንደዚህ ያሉትን ነገሮች ማነው እንዳንፈጽም እንዳንሰራ ማነው ስለሚያደርገን እና እህቶች እናቶች በረመዳን ልብ ልትሉ ማነው ይገባል ብዙ መልካም ስራዎችን ማነው መስራት ትችላላችሁ ብዙ እድል ማነው የኸይር ስራ መስራት ማነው እድል ሰፊ ነው ይሄን ሰፊ እድል በቀላል ነገር ወይንም አስፈላጊ አንገብጋቢ ባልሆነ ነገር አስፈላጊ ሙሂም የሆነውን አህም የሆነውን ነገር ሙሂም ያልሆነ ነገር ማነው በመስራት እንዳናሳልፈው ትኩረት ልናደርግ ይገባል እያልኩኝ የዛሬውን ትምርታችንን በዚህ ላይ እንፈጽማለን ሁላችንንም አላህ ተጠቃሚዎች አላህ ያድርገን السلام عليكم ورحمة الله وبركاته Oh,